ሄሎ ተማሪዎች እንዴት ናችሁ? ዛሬ ደግሞ ኤግዛም ወይም ደግሞ የዩኒቨርሲቲ ኢንትራንስ ኤግዛም የ2018 አራተኛ ዙር ላይ ወይም ደግሞ ራውንድ 4 ላይ የተማሪዎች የተፈተኑትን ላንጉጅ ፎከስ ወይም ደግሞ የግራመሩን ፓርት ሰራላችሁ ካለው ማለት ነው። ከእናንተ የሚጠበቀው የዩቲዩብ ቻናላችንን ሰብስክራይብ ማድረግ፣ ላይክ፣ ኮመንት መስጠት ነው። ሌትስ ጌት ስታርትድ። እንግዲህ የመጀመሪያው ጥያቄ የሚሆነው ምንድነው የሚለን ሮድስ ብላንክ ኢን ማኒ ፓርትስ ኦፍ ዘ ሲቲ ይለናል። ኤ አር ኮንስትራክቲንግ፣ ቢ ኮንስትራክቲንግ፣ ሲ ሃቭ ኮንስትራክትድ፣ ዲ አር ቢንግ ኮንስትራክትድ ይለናል። እንግዲህ ከዚህ ጋር መጀመሪያ ማወቅ ያለባችሁ ምንድነው ድርጊት አድራጊና ድርጊት ተቀባይ አለ። እነዚህን ማወቅ አለባችሁ ማለት ነው። አሁን ሮድስ ማለት መንገድ ናቸው አይደል? ወይም ደግሞ መንገዶች። እነዚህ መንገዶች ድርጊትን መቀበል ነው እንጂ ማድረግ አይችሉም። ለምሳሌ መንገዱ ሰራ ማለት እንችላለን? አይባልማ። መንገዱ ሰራ ማለት አይቻልም። ድርጊት ተቀባይ ነው። መንገዱ ተሰራ ነው ሊባል የሚችል እንጂ መንገዱ ሰራ ሊባል አይችልም ማለት ነው። ስለዚህ ይሄ ሮድስ የምንላቸው ወይም ደግሞ መንገዶች ድርጊትን መቀበል ነው የሚችሉት እንጂ ማድረግ ስለማይችሉት ፓሲቭ ፎርም የግድ መቀመጥ ይኖርበታል ማለት ነው። ለምሳሌ ሌላም ኤግዛምፕል ለመስጠት ያክል ፕሮጀክት፣ ለምሳሌ የሆነ ፕሮጀክት አለ። ፕሮጀክት ይሰራል እንጂ እሱ ድርጊት አድራጊ አይደለም። የሆነ ፕሮጀክት ካለ the project have been implemented ነው የምንለው። ፕሮጀክቱ ተፈጽሟል ነው እንጂ ፕሮጀክቱ ፈጽሟል አይባልም። እና እዚህ ጋም ሮድስ የሚሉት ድርጊት ተቀባይ እንጂ ድርጊት አድራጊ ስላልሆኑ የግድ በፓሲቭ መልኩ መቀመጥ ይኖርበታል ማለት ነው። ስለዚህ በፓሲቭ መልኩ የተቀመጠውን ስንፈልግ ኤ ምን ይለናል? አር ኮንስትራክቲንግ። ይሄ ፓሲቭ አይደለም፣ አክቲቭ ነው አይደለ? ኮንቲኒየስ ቴንስ ነው። ስለዚህ መንገዶች እየገነቡ ነው አይባልም፣ እየተገነቡ ነው መሆን ያለበት። ቢ ኮንስትራክቲንግ ይላል። ይሄ እንደውም ግራማቲካሊ ኢንኮሬክት ነው። ሮድስ ኮንስትራክቲንግ አይባልም፣ የግድ ቨርብ ቱ ቢ ያስፈልጋል ማለት ነው። ሌላው ደግሞ ሲ ሃቭ ኮንስትራክትድ ገንብተዋል። ይሄም ድርጊት አድራጊ እንደሆኑ ነው የሚያሳይ፣ ግን ሮድስ ወይም ደግሞ እነዚህ ድርጊት ተቀባይ ስለሆኑ ሊሆን አይችልም። ሶ ባይ ዲፎልት the best answer ማን ይሆናል ማለት ነው? ዲ አር ቢንግ ኮንስትራክትድ እየተገነቡ ነው። በብዙ አካባቢዎች ከተማ ጋር ባሉ በብዙ አካባቢዎች እየተገነቡ ነው የሚባል እንጂ እነሱ እየገነቡ ነው አይባልም። ስለዚህ ማወቅ ያለባችሁ እንደ ሮድ፣ ፕሮጀክት፣ ሌሎች አሉ። በቃ ለምሳሌ ቼር፣ ወንበር። አሁን ወንበርም ድርጊት ይቀበላል እንጂ አድራጊ አይደለም። ሌሎች ብዙዎች አሉ። ድርጊት ተቀባይ ነው ወይስ አድራጊ ነው የሚለውን ማወቅ አለባችሁ ማለት ነው፣ እንዳትሸወዱ። ስለዚህ መንገዶች እየተገነቡ ነው እንጂ መሆን የሚችል ማለት ነው እንጂ ይገነባሉ ምናምን ሊሆን አይችልም፣ ወይም ድርጊት አድራጊ ሊሆኑ አይችሉም ማለት ነው። ስለዚህ the best answer ዲ ነው፣ are being constructed። ይሄ ምንድነው እንግዲህ ፕሬዘንት ኮንቲኒዩስን አክቲቭ ቮይስ እና ፓሲቭ ቮይስ በቀጣይ አስተምራችሁ ካለው በደንብ አክቲቭ ቮይሱን ወደ ፓሲቭ ቮይስ ስንቀይር አክቲቭ ቮይሱ ለምሳሌ ኮንቲኒዩስ ከሆነ ቢንግን ጨምርና ቨርብ ስሪ እናደርገዋለን ማለት ነው። ሌላ የሚቀየር የለም። ለምሳሌ she is writing the letter ብል እሷ ደብዳቤ እየጻፈች ነው ብል the letter is being written ማለት ይችላል ማለት ነው። ደብዳቤው በእሷ እየተጻፈ ነው እና እሷ ደብዳቤውን እየጻፈች ነው። ትርጉሙ እኮ ተመሳሳይ ነው፣ ግን ድርጊት አድራጊውና ተቀባዩ ቦታ ነው የሚለያዩ እና ስለዚህ ዲ ይሆናል ማለት ነው። ሌላው 36ኛው ጋር ስንሄድ ምን ይለናል? ኤሌክትሪክ ካርስ አር ፋር ብላንክ ዛን ፎሲል ፉል ድራይቨን ካርስ። እንግዲህ እዚህ ጋር ዛን የሚለውን አይታችሁ ፖዚቲቭ ኮምፓሬቲቭ ነው ወይስ ማነው? ፖዚቲቭ ነው ወይስ ኮምፓሬቲቭ ነው ወይስ ደግሞ ሱፐርላቲቭ ነው የሚለውን ማወቅ ትችላላችሁ ማለት ነው። ዛን የሚለውን የምንጠቀም እንግዲህ ሁለት ነገሮችን ለማነጻጸር ስንሞክር ነው ማለት ነው ዛን የምንለውን የምንጠቀም። ስለዚህ እናንተ ለማቅለል ኮምፓሬቲቭ እንደሆነ ማወቅ ትችላላችሁ፣ ወይም ደግሞ ኮምፓሬቲቭ አድጀክቲቭ የምንለው
እንደሆነ ማወቅ ትችላላችሁ ማለት ነው። ከዛ ወደ ምርጫ እንሄዳለን። ኤ ፕሪፈርድ ይለናል። ፕሪፈርድ እንግዲህ ቱ ሌብል እና ከዚያ በላይ ከሆኑ የግድ ሞር እና ሞርን መያዝ ይኖርባቸዋል ማለት ነው። ስለዚህ እዚህ ጋር ኤ ሊሆን አይችልም ማለት ነው። ቢ ሞር ፕሪፈርድ this is the best answer ማን ይሆናል ማለት ነው? ሞር ፕሪፈርድ ቢ ማለት ነው። ኤሌክትሪክ ካርስ አር ፋር ሞር ፕሪፈርድ ዛን ፎሲል ፉል ድራይቨን ካርስ። እነዚህ የኤሌክትሪክ መኪናዎች ከምኖች ይመረጣሉ? በጣም ይመረጣሉ። ከምኖች የበለጠ ከነዚህ ነዳጅ ከሚጠቀሙ ማለት ነው። ስለዚህ the best answer B ይሆናል ማለት ነው። ሲን ስናይ preferable ይላል። ይሄም ሊሆን አይችልም ማለት ነው። እንደውም ናውን ነው ይሄ ሊሆን አይችልም፣ አድጀክቲቭ አይደለም። ሌላው ደግሞ ዲ ሞስት ፕሪፈርድ ነው የሚል ሞስት እዚህ ጋር ሲጀመር ምን ይሰራል? ምክንያቱም ኮምፓሬቲቭ አድጀክቲቭ ነው። ስለዚህ ሞስት እዚህ ጋር ምንም አገልግሎት የለውም ማለት ነው። እና ሌላው ደግሞ እዚህ ጋር የምነግራችሁ ኮምፓሬቲቭ አድጀክቲቭ ላይ ቬሪን መጠቀም አይቻልም። ቬሪ አሁን እዚህ ጋር ፋር የሚለውን በጣም ማለት ቱ ታውቃላችሁ በጣም የሚለውን ለመግለጽ ነው። ነገር ግን ኮምፓሬቲቭ አድጀክቲቭ ላይ ቬሪ የሚባል አንጠቀምም። ሶ ማንን ነው የምንጠቀም? ፋር ሞር፣ እንደገና ደግሞ ማች ሞር ማለት አሁን እዚህ ጋር ማችም ቢሆን ይቻላል። ማች ሞር፣ ፋር ሞር የሚሉትን ነው እንጂ የምንጠቀም ቬሪ የሚባል ኮምፓራቲቭ ዲግሪ ላይ እንደማንጠቀም ማወቅ አለባችሁ ማለት ነው። እያንዳንዱን ግራመር እኔ ዩቲዩብ ጋር ስለምሰራላችሁ አሁን ጥያቄው በምን አይነት መንገድ እንደሚጠየቅ ካወቃችሁ በደንብ ደግሞ ሲገባችሁ የሌሎችንም ራውንዶችን ስለምሰራ ያን ያህል ግር ማለት አያስፈልግም ማለት ነው። ሌላ ወደ 37ኛ ስንሄድ ጋር ስንሄድ ምን ይለናል? you blank be late for English class otherwise the teacher will lock you out። ምንድነው ማርፈድ? ብላንክ ነው ዙሮ ከማርፈር ጋር ነው። አለበለዚያ መምህሩ ይቆልፈዋል ነው፣ ይቆልፍብካል ነው። ካረፈርክ ምን ታደረግ? የምታረፍድ ከሆነ እንደዚህ አይነት ነገር ማለት ነው። እና እዚህ ጋር አሁን ሁሎችንም ማየት እንችላለን። ይሄ በአጋጣሚ በጣም ከሌሎች ጥያቄዎች በጣም ትሪኪ ያልኩት ጥያቄ ነው፣ ወይም ደግሞ ትንሽ ሸዋጅ የሆነ ግራመር ፓርት አለው። ኤን ስናይ ዶንት ሃቭ ቱ ነው። መጀመሪያ የሀፍቱን ጥቅም ምንድነው? እስኪ በዚሁ እየነገርኳችሁ ኩልለ ሀፍቱ ማለት ምንድነው? ከመስት ጋር ተቀራራቢ ነው ማለት ግዴታን ነው የሚገልጽ። ለምሳሌ you have to wear a uniform ካልኳችሁ የግዴታ ዩኒፎርም መልበስ አለባችሁ እንደማለት ነው ማለት እና እንዳልኳችሁ ሀፍቱን ከሆነ ግዴታን ለመግለጽ ነው። you have to wear the uniform you have to የምንገልጽ ከሆነ ግዴታን ከመስት ጋር ኢንተርቼንጀብሊ ወይም ደግሞ በቃ ከመስት ጋር እኩል የሆነ ጥቅም ነው ያላቸው ማለት ነው። ነገር ግን ዶንት ሃቭ ቱ ከሆነ ይለያያል። ዶንት ሃቭ ቱ ማለት እንደዚህ ማድረግ የለብህም እንደማለት አይደለም፣ አስፈላጊ አይደለም ለማለት ነው እንጂ ማድረግ የለብህም ማለት ወይም ደግሞ ግዴታን ለምሳሌ ክፍል ውስጥ ሲጋራ ማጨስ የለብህም ወይም ደግሞ ካጨስክ ትቀጣለህ እንደማለት አይደለም ማለት ነው። ዶንት ሃቭ ቱ ከሆነ አያስፈልግም፣ አስፈላጊ አይደለም እንደማለት ነው እንጂ ግዴታን አይገልጽም። ዶንት ሃቭ ቱ ከሆነ ማለት ነው። ስለዚህ አሁን እዚህ ጋር ዶንት ሃቭ ቱ ሊሆን አይችልም ማለት ነው። you don't have to be late for English classes otherwise the teacher will lock you out። ይቆልፍብሃል እያል አስፈላጊ አይደለም ማለት እኮ ምንድነው ብታረፍድም ችግር የለውም እንደማለት አይነት ነገር ነው ያለው። ነገር ግን ካረፈድክ የሚቆለፍብህ ከሆነ መስት ኖት ነው ሊሆን የሚችል ማለት ነው እንጂ ዶንት ሃቭ ቱ በጣም ብዙ ተማሪዎች የሚሸወዱ እዚህ ጋር ነው። እኔም ከዚህ በፊት የምሸወድበት ማለት ነው። ሃቭ ቱ ማለት እሺ ግዴታ ነው የሚገልጽ። ስለዚህ ዶንት ሃቭ ቱ ከሆነ ደግሞ ማድረግ የሌለብንን ግዴታ ነው ብዬ አስብ ነበር። ያ ግን ሚስኮንሰፕሽን ነው። ዶንት ሃቭ ቱ ከሆነ አያስፈልግም የሚለውን ነው። እዚህ ጋር ደግሞ እንደዛ አይደለም የሚገልጸው። ሶ ሲ እና ዲን ስናይ ሲ ካንት ይሆናል። ዩ ካንት ቢ ሌት ፎር እንግሊሽ ክላስስ ይሄም ሊሆን አይችልም ማለት ነው።
ካንት ኤቢሊቲ ነው ሊገልጽ የሚችል እንጂ ግዴታ አይነት ነገር ሊገልጽ አይችልም። ሌላው ዲን ስናይ ዊል ናት ወይም ደግሞ ይሄ ወንት የምንለው ሊሆን አይችልም። እሱም ፖሲቢሊቲን ፊውቸር ፖሲቢሊቲን ነው የሚያሳይ እንጂ ሊሆን አይችልም። ሶ ቤስት አንሰር ማን ነው ማለት ነው? ቢ አር ኖት ቱ ቢ። እንግዲህ ይሄን መጽሐፋችን ጋር አይ ቲንክ ያለ አይመስለኝም፣ ግን ያው ግራመር ስታነቡ ታገኙታላችሁ። አር ፕላስ ቱ ፕላስ ቢ ከሆነ ምንን ይገልጻል? ማድረግ የሌለብንን ላይክ በመስትኖት ቦታ መጠቀም እንችላለን ማለት ነው።